السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. أيها الإخوة والأخوات، بارك الله فيكم። ዛሬ እንግዲህ ክፍል ሶስትን እንቀጥላለን ማለት ነው። ተኋላ መግቢያውንና እንዲሁም አንድና ሁለትን ጥያቄ አይተናል ማለት ነው። ዛሬ ተሶስት እናነሳለን። ይህን ቪዲዮ ደግሞ እንደደረሳችሁ ሸር አድርጉት። ባረከላሁ ፊኩም። ያኔ እነመል አመሉ ቢንያ፣ ማንኛውም ስራ በንያ ነው የሚጣፈው። አጅር ታገኛላችሁ ኢንሻአላህ አዘ ወጀል። በዛም ላይ ደግሞ ወመን የዕመል ሚስቃለ ዘረቲ ኸይረን የረ ወመን የዕመል ሚስቃለ ዘረቲ ሸረን የረ ብሏል ፊ ኪታቢሂል ከሪም አላሁ ስብሓነሁ ወተዓላ። ኸይርም ሆነ ሸርም የቅንጣት ብነኝ ያህል የሰራ ያገኛታል ብሏል አላህ ስብሓነሁ ወተዓላ። ጠይብ ወደ ደርሳችን ስንገባ እንግዲህ አሱአል ሳሊስ ሶስተኛው ማለት ነው፣ ከይፈ ነዕቡዱላህ አላህን ስብሓነሁ ወተዓላ የበላይና ልዑል የሆነውን ጌታችንን እንዴት እንገዛለን አሉ ሸህየው ሙሐመድ ብን ጀሚል ዘይኑ ረሂመሁላህ ረሕመተን ዋሲዓ። ከይፈ ነዕቡዱላህ አላህን ስብሓነሁ ወተዓላ እንዴት ነው የምንገዛው አሉ። ጂም ጀዋብ ማለት ነው። መልሱ ከማ አመረን አላሁ ወረሱሉሁ አላህና መልእክተኛው እንዲያዘዙን አላህ ስብሓነሁ ወተዓላ ስሩት ባለው ባዘዙትና መልእክተኛው አለይሂ ሰላቱ ወሰላም በሰሩትና እንዲሁም ባዘዙት ነው አሉ ሸህየው ማለት ነው። ቃለ ላሁ ተዓላ ለዚህም ሲባል አላህ ስብሓነሁ ወተዓላ የበላይና ልዑል የሆነው ጌታችን ምን አለ? ያ አዩሃ ለዚነ አመኑ ያ አዩሃ ለዚነ አመኑ እናንተ ያመናችሁ ምናን ሆይ በተውሂድ ኡልሁያ፣ በተውሂድ ሩቡብያ፣ በተውሂድ አስማኢ ሲፋት ያመናችሁ አጢኡላህ አላህን ስብሓነሁ ወተዓላ ታዘዙ። ወአጢኡ ረሱል መልእክተኛውንም እንደዚሁ ታዘዙ። ወላ ቱብጢሉ አዕማለኩም ስራችሁንም አታበላሹ ይላል አላሁ ስብሓነሁ ወተዓላ። ልዑልና የበላይ የሆነው ጌታችን ስራችሁን አታበላሹ ይለናል። ያ ማለት እንግዲህ ነብዩ እንደጾሙት ታልተጾሙ፣ ነብዩ እንደሰገዱት ታልተሰገደ፣ ነብዩ ማለት ነው ስሩት ባሉት ታልተሰራ ተሳቸው ወይ ብንቀንስ ወይ ብንጨምር ስራችን እንደሚበላሽ ነው ማለት ነው የሚያሳየን ይህ ቁርአን ማለት ነው። እንግዲህ ወላ ቱብጢሉ አዕማለኩም መቀነስም መጨመርም አይቻልም ተሸሪዓ ማለት ነው። ተሸሪዓ መጨመርም መቀነስም አይቻልም። ስለዚህ አላህና መልእክተኛው አላህ ስብሓነሁ ወተዓላ እንዲያዘዘውና እንዲሁም መልእክተኛችን ሰለላሁ ዐለይሂ ወሰለም እንዲሰሩት እንዲያዘዙት ስሩ ባሉት መሰራት አለበት ነው። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላቱ ወሰላም ደግሞ ማለት ነው መን አሚለ አመለን ለይሰ ዐለይሂ አምሩና ፈሁወ ረዱን። ያኔ መን አሚለ የሰራ አመለን ስራ ለይሰ ዐለይሂ በዛ በሰራው ስራ ላይ የሌለ አምሩና የእኛ ትእዛዝ የሌለበት የእኛ ተግባር የሌለበት ፈሁወ እሱ ረዱን ተመላሽ ነው ስራው ይላሉ። አይም ገይሩ መቅቡሊን ማለት ነው ተተቀባይ ውጭ ነው ስራው። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም እንዲያሳዩት ታልተሰገደ ወይ ቢቀንስ አንድ ሰው ወይ ቢጨምር ማለት ነው ገይሩ መቅቡሊን ከተቀባይ ውጭ ነው የሚሆነው ማለት ነው። የእሱ ሥራ አላህ ስብሓነሁ ወተዓላ አይቀበለውም ማለት ነው። ማንን እስታልተከተለ ነቢዩን ዐለይሂ ሰላቱ ወሰላም እስታልተከተለ ድረስ ማለት ነው። በሌላም አያት ምን ይላል አላህ ስብሓነሁ ወተዓላ? ቁል ኢን ኩንቱም ቱሂቡነ አላህ ፈተቢኡኒ ዩሕቢብኩሙላህ ወየግፊር ለኩም ዝኑበኩም ወላሁ ገፉሩ ረሂም ይላል ማለት ነው። በሱረቱል አለ ኢምራን ቁል ኢን ኩንቱም ቱሂቡነ አላህ አላህን ስብሓነሁ ወተዓላ የሚወዱት ሆነ ፈተቢኡኒ ተከተሉ ብለህ በላቸው። ዩሕቢብኩሙላህ አላህ ይወዳችኋልና ተከተሉ ብለህ በላቸው። የአላህ ስብሓነሁ ወተዓላ ውዴታ ደግሞ ወየግፊር ለኩም ዝኑበኩም ወንጀላችሁንም ይምራችኋል። ወላሁ ገፉሩ ረሂም አላህ ደግሞ ይቅር ባይና አዛይ ነው ይለናል ጌታችን አላሁ ስብሓነሁ ወተዓላ። ሱአል አራተኛው ጥያቄ ማለት ነው ሀል ነዕቡዱላህ ኸውፈን ወጠምዓ አላህን ስብሓነሁ ወተዓላ ፈርተንና እንዲሁም ከጅለን እንገዛለንን አሉ ሸህየው ማለት ነው። ነዓም ነዕቡዱሁ እንገዛዋለን። ከዛሊከ ልክ እንደዚህ ኩነን ፈርተንና ከጅነን ኸውፈን ወጠምዓ ፈርተንና እንዲሁም ከጅለን ነው የምንገዛው። ነዓም አዎን አሉ ሸህየው።
አሁን ነዕቡድሁ እንገዘዋለን። ከዛሊከ ልክ እንደዚህ እኮ ነው። ቃለ ተዓላ የሲፉል ሙእሚኒን ከፍና ላቅ ያለው ልዑል እና የበላይ የሆነው ጌታችንም የሲፉል ሙእሚኒን አማኞችን ሲገልጣቸው የዲኡነ ረበሁም ኸውፈን ወጦመዓ አላህ ስብሓነሁ ወተዓላ እነዛን አማኞች ሲገልጣቸው ምን አለ? የዲኡነ ይገዛሉ፣ ይለምናሉ፣ ረበሁም ጌታቸውን ኸውፈን ወጦመዓ እንዲሁም ከጅለውና ፈርተውና ከጅለው ይላል አላህ ስብሓነሁ ወተዓላ። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ማለት ነው አስአሉላህ አላህን ስብሓነሁ ወተዓላ ጠይቀዋለሁ አልጀነተ ጀነትን ወአዑዙ ቢሂ ሚነናር ከእሳትም በሱ እጠበቃለሁ አሉ። እሳትን መፍራት እንግዲህ ከእሳት መጠበቅ ፍራቻ ነው። ጀነትን ደግሞ መከጀል ማለት ነው። ወጦምዓ መከጀል የሚለውን ያኔ ይዝልናል ማለት ነው። ሶሒሁን ሐዲሱም ደግሞ ማለት ነው ሶሒሁን ረዋሁ አቡ ዳውድ ያውርተውታል። ሐዲሱ ሶሒህ ነው ይሉናል። ሱአል ኸምስ ማ ሁወል ኢሕሳኑ ፊል ኢባደቲ በአምልኮት ውስጥ ማለት ነው በኢባዳ ውስጥ ኢሕሳን ማሳመር ብሎ ማለት ምን ማለት ነው ይሉናል። እኒህ ትልቅ ሼህ ማለት ነው። ጂም ጀዋብ መልሱ ማለት ነው አልኢሕሳኑ ኢሕሳን የሚባለው ሁወ እሱ ሙራቀበቱላሂ አላህን ስብሓነሁ ወተዓላ የበላይና ልዑል የሆነውን ጌታችንን መጠባበቅ ነው አሉ። ሙራቀበቱላሂ ተዓላ ከፍና ላቅ ያለውን የበላይና ሀያል የሆነውን ጌታችንን መጠባበቅ ነው። ፊል ኢባደቲ በአምልኮት ቃለ አላሁ ተዓላ አላህ ስብሓነሁ ወተዓላ እንዲያለው ማለት ነው። አለዚያ የራከ የሚያይህ የሆነ ሂነ ተቁም በምቆም ሰዓት የሚያይህ የሆነውን ጌታ ያኔ ተገዛ ወይም በሱ ላይ ተመካ ይላቸዋል ማለት ነው። ወተቀሉበከ በምትገለባበጥም ጊዜ ታንዱ ስራ ወደ አንዱ ተቂያም ወደ ሩኩ ተሩኩ ወደ ቂያም ተሩቂያም ደግሞ ወደ ስጁድ በምትገለባበት ጊዜ የሚያይህ ጌታ ላይ ተገደፍ ፊሳጅዲን በስግደትህ ይላቸዋል። ተቀሉበከ በምትገለባበጥም ጊዜ ፊሳጅዲን በሰጋጆች መካከል ወይም ታንዱ ሩኩ ወደ አንዱ በምትገለባበት በሚያይህ ጌታ ተመካ ይላቸዋል ነቢዩና ዓለይሂ ሰላቱ ወሰላም። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ደግሞ ማለት ነው በሐዲሳቸው ማለት ነው ድንቅ የሆነ ንግግር ተናግረዋል ማለት ነው። አልኢሕሳኑ ኢሕሳን የሚባለው አሉ እሳቸው ደግሞ በሐዲስ አንተ ዕቡደላህ አላህን ስብሓነሁ ወተዓላ ልዑልና የበላይ የሆነውን ጌታችንን ልትገዛ ነው። ከአነከ ተራሁ ልክ እንደምታየው ሁነህ ልትገዛው ነው አሉ ያኔ ነቢዩ ዓለይሂ ሰላቱ ወሰላም። ፈኢን ለም ተኩን ባትሆን ተራሁ የምታየው ባትሆን ፈኢነሁ የራክ እሱ ያይሃልና አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ነቢያችን ዓለይሂ ሰላቱ ወሰላም ያኔ አላህን ስብሓነሁ ወተዓላ እንደምታየው አድርገህ መገዛት ነው። ፈኢን ለም ተኩን ተራሁ የምታየው ባትሆን እንኳ ፈኢነሁ የራከ እሱ አንተን እንደሚያይህ ሁነህ ልትገዛው ነው። ኢሕሳን የሚባለው ነገር ይሄ ነው ይሉናል ነቢዩ ዓለይሂ ሰላቱ ወሰላም። ረዋሁ ዘግበውታል፣ ሙስሊም ዘግበውታል ይላሉ። የዛሬው ደርሳችን እዚሁ ላይ ይበቃል። ነክተፊ ቢሃዘል ቀድሪ በሰማነው የምንጠቀም ያድርገን። እኔም በተናገርኩት እናንተን በሰማችሁት ሰምታችሁ የምትጠቀሙ አላህ ያድርገን። ወደ ሰላም የምንለውጥ አላህ ያድርገን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።